ተሳክቷል። እንግዲህ ዛሬ ጎጀብ ላይ የምንሰራው ፕሮጀክት በዚህ መልኩ መስኖ በሶላር ኢነርጂ ማሳካት ችለናል። እጅግ በጣም ከደስታ በላይ ነው ያለን ስሜት። ይሄንን ሶላር እንግዲህ ኤስኤንቪ አግዞን አዋሽ ባንክ እና ዳቡስ ኮንሰልታንትስ አቶ ጎሳን እንግዲህ ከማድነቅም ቃላት የለኝም ምን አይነት ዲሲፕሊን እንደሆነ ካምፓኒ እንደሆነ አቶ ጎሳን በጣም ነው ማመሰግነው። እኛ ደግሞ አሁን ጎጀብ ላይ ያለንን ፕሮጀክት አልፋ ለማምረት ከዚች ወንዝ በዚህ መልኩ እጅግ በጣም የሚያምር ውሃ ቴክኒካል ነገሩን እንግዲህ ጎሳ ቢገልጽልን ይሻላል። ምን ያክል ፓወር እንዳለውና እንዴት መጠቀም እንዳለብን ምን ይመስላል? በጣም ጥሩ ነው። እንግዲህ ሶላር ፓምፕ በዳመና ጊዜ አይሰራም የሚባል ወሬ አለ። አሁን ታያላችሁ፣ ሰዓቱም ሄዷል። 11 ሰዓት ተኩል ሊሆን ነው። ዳመና አለ። ይሄን ያህል ፍሎ እያገኘን ያለነው በጣም ጥሩ ነው። ይህ ሶላር ፓምፕ 3 ኪሎዋት ነው የሰጠነው። ፓወር እስከ 8.1 ኪሎዋት ሰጥተነዋል። ይህ አሁን ባለው ሄድ እስከ 8 ሄክታር ድረስ የማልማት አቅም አለ። ዋው 8 ሄክታር! ስለዚህ 8 ሄክታር ጥንቅቅ ያለ አልፋ እናመርታለን። ፕሮቲን ሶርሳችንን ለላሞቻችን ሴኩር እናደርጋለን። ጋሽ መሲም አለ ኒውትሪሽን ባለሙያው በጣም ሰፖርት የሚያደርገን ቦጊዮ ድርጅት አለ። እነ ኢዮቤ ኩተማ ደግሞ ያው ይሄንን በማሳካት አብሮ በመልፋት በጣም ደስ የሚል ስራ ሰርተናል። ቀጣይ